ሰላም ሰላም፣ ደህና ይስጥልኝ አሱ ግሬስ ፋሚሊዎቼ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር አምላክ ሀገራችን ሰላም ያድርግልኝ። ባላችሁበት ቦታ የኢየሱስ ሰላም አይለያችሁ። እንዲሁ ያልኳቸው ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱና ባሪዎቼ ዌልካም ወደ ቤቴ እንኳን በደህና መጣችሁ። ዛሬ በጣም ደስ ብሎኝ ነው ይሄ ቪዲዮ ምጫንላችሁ። እጅግ በጣም ደስ ብሎኛል። ምክንያቱም የሩታ ውሳኔ አስደሰተኝ። የነኢት ሩታዬ በርቺ፣ ጠንክሪ። አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ፣ ለሌሎች ምሳሌ የሆንሽ በእውነት ሴት ነሽ። ጠንክሪ ልልሽ እወዳለሁ። ወንድ ልጅ አንዴ ሁለቴ አልፈልግሽም ካለ አልፈለገም ነው። አትለምኝ። ፈጣሪ ለአንቺ ካደረገ ወደ ቤትሽ ይመጣል። አንቺ ካልሆነ ደግሞ እግዚአብሔር ስራ ነው የሚሆነው። አይዞሽ ልልሽ እወዳለሁ። ጠንክሪ የኔ እህት፣ እግዚአብሔር ከጎንሽ ነው። እሱ ወደ ቤትሽ ከፈለገ ይመጣል፣ ካልፈለገ እንግዲህ የእሱ ምርጫ ነው። እግዚአብሔር አንድ ላይ አድርጓል። ከዛ በኋላ በእጃችሁ ለምን እንደዚህ እንደምትሆኑ ባትለዩ ደስ ይል ነበረ። ግን እንግዲህ የሰው ሀሳብና ልብ ባለማለታቸው የተነሳ ችላ በማለታቸው የተነሳ ነው እዚህ ደረጃ የደረሳችሁ። ባደርሱ እንደዚህ አይነት መልክ ድምፅ ባላስቀምጣችሁ ደስ ይለኝ ነበረ። ግን አንቺ ቆስጣን በይ፣ በእውነት ጠንክሪ። ከመጣ ይመጣል፣ ካልመጣ እንግዲህ ከአንድ ቤቱ አልፈለግሽም ብሎ ብዙ ጊዜ ተናግሮሻል። አንቺ ለልጅሽ ብለሽ ብዙ ነገር ያላደረግሽ ነገር ላይ ዝቅ ብለሽ ጎንበስ ብለሽ ሴትነሽ ክብር አተሽ ይቅርታ ጠይቀሻል። ከዚህ በኋላ በእውነት ለምኝ ያልልሽን አትለምኝ። የራሱ ጥፋት አውቆ የራሱ ነገር አውቆ ይቅርታ እያለ ከመጣ ይመጣል፣ ካልመጣ ህይወት ይቀጥላል። ግዴታ አንቺ በህይወትሽ አብርሃም ከሌለ ሌላ ሰው የለ ማለት አይደለም። ሌላ ህይወት ይቀጥ ያለ ወይም ታቆረጭ ያለሽ ማለት አይደለም። ሶ ብዙ ጊዜ ጠብቀሻል። ባላደረግሽ ነገር ላይ ይቅርታ ጠይቀሻል። ከዚህ በኋላ የሰው ልጅ ምንም ማድረግ አይችልም። የልጅ ያው አባት ነው። አዎ ብዙ ታግለሻል። ነገር ግን እሱ ካልፈለገ እሱ አንቺ እንደምትሆኚ እሱ ካልሆነ አንቺም ቆስጠን ብለሽ አሳይ። በቃ ቆስጠን ብለሽ ራስሽ አስከብረሽ አሳይ። ከዛ በኋላ ከቀጠለ ይቀጥልልሻል፣ ካልቀጠለ እንግዲህ እግዚአብሔር ያለው ነው በህይወትሽ የሚፈጸመው። ሌላ ምንም ልንልሽ አንችልም። አትገደጂ። ካሁን በኋላ ራስሽ አስከብሪ። በቃ ዝቅ ብዙ ጊዜ ለልጅሽ ብለሽ ዝቅ ብለሻል። በእውነት በማንም ባላደረግሽ ነገር ላይ ሩታ ናት እንደዚህ ያደረገች፣ ሩታ ናት እንደዚህ ራሱ እንዳያውቅ ያደረገች ተብለሻል። ስምሽን ብዙ ጊዜ ጠብቶልሻል። ስለዚህ ካሁን በኋላ ከፈጣሪ ጋር ልጅሽን በስነ ስርዓት ማሳደግ ትችያለሽ ነው የምልሽ። እውነቴ ነው የምልሽ። ድብን አድርገሽ ነው የምትቺ። አንቺ በጣም 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 ጎበዝና ጠንካራ ሴት እንደሆነ ከመጀመሪያ እስካሁን እያየን ነው ያለ ነው። ከአንቺ ብዙ ተምረናል። ሶ ይሄ ጠንካርነት ይቀጠልልሽ የኔ እህት፣ አይዞሽ፣ በርቺ። ተመልካቾቻችን በእውነት አበረቷት። ጠንካራ ሴት እንደሆነች በኮመንት ላይ በተለያየ ነገር ላይ አስታውቋት። ከዚህ በኋላ ሩታዬ በቃ ሌላ ሰው ነሽ። ይሄ ያዛን ይሄ ዝቅ ራስሽ ከማድረግ ቀና ብለሽ በቃ ራስሽ ጠንካራ ሴት ሆነሽ እንድትመጪ ነው የምንፈልገው። እኛ ከጎንሽ ነን። ከእግዚአብሔር በታች እናበረታሻለን፣ እናጠነክርሻለን። ብዙ ጊዜ የእናንተ ትዳር መልካም ነገር ከማየት ይልቅ ብዙዎቹ የእናንተ ማለየት የሚፈልጉ ከእናንተ ጋር አንድ ሆኖ ማለየታችሁ የሚፈልጉ የሚመኙ ብዙዎች አሉ። ነገር ግን ለዚያ እጅ አልሰጥም እያልሽ ነው እስከ ዛሬ ድረስ ራስሽ ዝቅ አድርገሽ ጠንክረሽ እዚህ ደረጃ ያደረስሽ። ከፈጣሪ ዘንድ ያልሆነ ትዳር ከሆነ ምንም ማድረግ አትችም። ግን እዚህ ጋር ፈጣሪም ባናስገባ ምክንያቱ ደስ ይለኛል። ምክንያቱም መጀመሪያ እግዚአብሔር አንድ ላይ አድርጋ ከዛ ያው አንዳንድ ነገር በማላቸው ከተፈጠረ በኋላ ነው እንጂ እንደዚህ አይነት ሁኔታ የደረሳችሁ። እንግዲህ ያው እሱ ያለው ይሆናል። መቼም ዞሮ ዞሮ እግዚአብሔር ያለው ይሆናል እና የኔ እህት ከዚህ በኋላ መጎዳት የለብሽም። እውነት መጎዳት የለብሽም። አንቺ
እኛ አንቺ ስናዝን ስታለቅሺ ተስፋ እኔ በበኩሌ በእውነት በጣም ነው የምወድሽ። ተስፋ ስትቆርጪ ማየት አልፈልግም። በርቺ፣ ጠንክሪ። ለሌሎች ራስሽ ጠንክረሽ ሌሎቹ ጠንካራ እንዲሁም እያሳየሽ ነው ያለሽ። እወድሻለሁ።